ይሄ በጣም ለፍቶ መስራት ብቻውን ሰክሰስፉል እንደማያደርጋችሁ እስካሁን ካወራነው ውስጥ አንደርስታንድ ያደረጋችሁ ይመስለኛል። እንግዲህ ይሄንን ስላችሁ መስራት፣ መልፋት፣ ጠንክሮ ራስን ለመለወጥ መሞከር ጥቅም የለውም እያልኳችሁ አይደለም። መጀመሪያ የተነገራችሁ ውሸት ወይም በልጅነታችሁ የያዛችሁት አንዱ የመጀመሪያው ውሸት ምን መሰላችሁ? ሁላችንም በዛ ውስጥ ስላደግን መልፋትን ብቻ አፕሪሺየት እየተደረገ ስለሆነ ያደግነው እና መልፋት ብቻ ስለሆነ ያለን አማራጭ ተብሎ የተነገረን በቃ መልፋት ብቻ ስለሆነ አፕሪሺየት ስንደረግ ያደግነው ድህነት ሲባል ቀጥታ ከአለመስራት ጋር ኤፈርት አለማውጣት ጋር ቀጥታ እናገናኘዋለን። ስለዚህ አንድ ሰው ልክ ድሃ ሆኖ ስናገኘው ወይ ድሃ ሆነን ራሳችንን ትልቅ ሆነን እድሜያችን ገፍቶ ከልጅነት እድሜያችን ተላቀን ትልቅ ሆነን ራሳችንን ድሃ ሆነን ስናገኘው ለምንድን ነው ድሃ የሆንኩት ብለን የመጀመሪያ የምናስቀምጠው ውሸት ወይም በልጅነታችን ይዘን የመጣነው ነገር ኤፈርት ስለማላወጣ ነው፣ ስለማለፋ፣ ስለማልሰራ ነው ብለን ራሳችንን ብሌም ወደ ማድረግ ነው የምንሄደው። ይሄ ግን አይደለም እውነታው። ምክንያቱም በጣም ብዙ ሚሊዮን ሰዎች አሁን ኢትዮጵያ ውስጥ 130 ሚሊዮን አካባቢ ሰው ደርሰናል አይደለ? 120 125 እንኳ ብንለው ይሄ ከመቶ ምናምን ሚሊዮን ውስጥ ኦልሞስት ማጆሪቲው ማለት በሚቻል ሁኔታ ኤክሰሲቭሊ ይለፋል፣ በጣም ይፈጋል። የድሃ የምትሏቸው በጣም ትንንሽ ስራዎችን የሚሰሩ ሰዎች ሳይቀር የሚሰሯቸው ስራዎች ሌላው ሰው አሁን ቢሮ ውስጥ ከሚሰራው ሰው የተሻለ ይለፋሉ። ፊዚካሊ በጣም ከባባድ የሌበር ስራዎች ሸክም የሚሸከሙ ሰዎች አሉ። ኮንስትራክሽን ስራ ውስጥ የሚሰሩ በጣም አርማታ ማቡካት ምናምን ቀላል አይደለም። ትልልቅ ስራ የሚሰሩ ሰዎች አሉ። በጣም ኤነርጂና ጉልበት የሚጠይቅ ነገሮች ውስጥ ኢንቮልቭድ የሆኑ ሰዎች አሉ። እነዚህ ሰዎች በሙሉ ሀብታም ናቸው ግን አንልም። እና የነዚህ ሰዎች የድህነት ምንጭ አለመልፋት ነው የምንል ከሆነ እየለፉ ነው። ከእናንተ በላይ እየለፉ ነው፣ ከኔ በላይ እየለፉ ነው። ሀብታም ከሆኑት ሰዎች ደግሞ እጅግ በጣም ከነሱ በላይ እየለፉ ነው። ስለዚህ ምንድነው ድሃ ያደረገን ብለን መጠየቅ መቻል አለብን። በነገራችን ላይ ይሄ ባለመልፋቴ ምክንያት ነው ድሃ የሆንኩት የምትለዋ አስተሳሰብ ማህበረሰብ ውስጥ ለብዙ ሰዎች ኮንፈርት ይሰጣል። ማለት በቃ ብዙ ሰው ድሃ ነው፣ ብዙ ሰው እየለፋ ስላልሆነ በቃ ለዛ ነው ድሃ የሆን ነው የሚል የሆነ ኮመን የሆነ አግሪመንት እንወስድና ኮምፈርተብል እንድንሆን ያደርገናል። አንዳንዴ እንደውም ወደ ምን ይሄዳል፣ እንደውም አለፋውም እንደዚህ ነው ስላለፋው ነው ምናምን ከሚል ያልፍና እጣ ፈንታዬ ነው ደግሞ ወደ ማለትም ራሱ ይወስዳል። ብዙ ሰው በቃ እጣ ፈንታዬ ነው፣ እኔ እንደዚህ ነው በቃ የተወለድኩት እድለኛ ስላልሆንኩ ነው፣ ፕሪቪሌጅድ ስላልሆንኩ ነው፣ እንደዚህ አይነት እድሎች ስላላገኘሁ ነው ድሃ የሆንኩት ብሎ ራሱ ላይም ኮንክሉድ እንዲያደርግ ያደርገዋል። እና በእጣ ፋንታ ግን ድሃ የሆነ ሰው የለም። ስለዚህ ድህነት ምንድን ነው? አሁን ድህነትን ማብራራት መቻል አለብን። የልፋት አለመኖር አይደለም ብለናል። ድህነት እጣ ፋንታ አይደለም ድህነት ብለናል። ድህነት ምንድን ነው? የመዝገበ ቃላቱን ፍቺ እናንተም ገብታችሁ ለማየት ሞክሩ። ድህነትን ቀጥታ የሚያገናኘው ከገንዘብ አለመኖር፣ ከልብስ መኖሪያ፣ እነዚህ መጠለያ ምናምን የምንላቸው ነገሮች ከነዚህ አለመኖር ጋር ነው የሚያገናኘው። ድህነት እኔ የምረዳው ኦፕሽን ማጣት ብዬ ነው የምንረዳው። ማለት የሆን ነገር ማድረግ ፈልጋችሁ እሱን ማድረግ አለመቻል የለም። ድህነት አማራጭ ማጣት ነው። አንድ ሰው ድሃ ነው የሚባለው የሆኑ ነገሮች ማድረግ፣ ለምሳሌ እጁ ላይ ብር እንዲኖረው ፈልጎ ማድረግ ካልቻለ ድሃ ነው። የሆነ ቦታ መሄድ ፈልጎ ያንን ቦታ ለመሄድ የሚያስችል አቅም ከሌለው፣ አማራጭ ከሌለው ይሄ ሰው ድሃ ነው። ኖት ኦንሊ ማቴሪያል ነገሮች ብቻ አይደለም፣ ፍሪደም ከሌለው ድሃ ነው አንድ ሰው። ድህነት ከገንዘብ ጋር ብቻ ቀጥታ የሚገናኝ አይደለም። ገንዘብ ኖሯቸው ድሃ የሆኑ ሰዎች አሉ። ለምሳሌ አታውቁም፣ በጣም ብዙ ብር ያላቸው ግን እድሜ ልካቸውን ገንዘቡን ምን ማድረግ እንዳለባቸው ሳያውቁ በድህነት የሚኖሩ ሰዎች አሉ። አንድ ጃኒተር አውቃለሁ። ለምሳሌ ሲሞት $8 ሚሊዮን ነው አካውንቱ ላይ የተገኘው። ሮናልድ ሮድ ይባላል። በቃ በጽዳት ነው የሚተዳደረው፣ ሌላ የተሻለ ስራ የለውም። ግን የሚገርማችሁ ሲሞት ወደ $8 ሚሊዮን፣ በጣም ትልቅ ብር እኮ ነው። አሁን በኢትዮጵያ ብር እንኳን ብታስቡት በ100 ብር እንኳን ስንት ነው? ወደ 800 ሚሊዮን እንደዚህ አካባቢ። ያንም ያህል ብር ኖሮት እንኳን አንድ ሰው ድሃ ሊሆን ይችላል። እድሜ ልኩን በድህነት ሊኖር ይሄ ሰው። እና ድህነት ማለት ገንዘብ ማጣት ብቻ አይደለም። ገንዘብ ኖሮም ድህነት ሊኖር ይችላል። ኦፕሽን ማጣት፣ ኦፕሽኑ በተለያየ ምክንያት ሊመጣ ይችላል። ኦፕሽን ማጣቱ በእውቀት ማጠር ሊሆን ይችላል፣ በገንዘብ ማጠር ምክንያት ሊመጣ ይችላል። ግን ኦፕሽን አማራጭ የሌላችሁ ሰው ከሆናችሁ ድሃ ናችሁ። ሁለተኛ በህይወቱ ላይ ኮንትሮል የሌለው ሰው በቃ እሱ ድሃ ነው። ህይወቱ ላይ ኮንትሮል የሌለው ሰው ማለት ምን መስራት ትፈልጋላችሁ? ለምሳሌ እንዲህ ነው መስራት የምፈልገው የምትሉት የሆነ ልባችሁ ርፍ የሚልበት አይነት ስራ አለ ወይ? ፓሽናችሁ እንበል። ወይ ደግሞ ኦኬ ፓሽናችሁም አይሆን ግን ገንዘብ በዚህ መልኩ ማግኘት ስለምችል እንዲሰርቼ ፋይናንሻሊ እንደዚህ እያገኘው መኖር ይችላሉ ብላችሁ የምታስቡትን ስራ እሱን መስራት ካልቻላችሁ ህይወታችሁ ላይ ኮንትሮል የላችሁም ማለት ነው። ወይ ደግሞ ስራው ይቅር እሺ እዚህ አካባቢ ነው መኖር የምፈልገው ብላችሁ ለእናንተ ኑሮ፣ ለእናንተ ፍላጎት፣ ለእናንተ ፐርሰናሊቲ ሚስማማ የሆነ አይነት ኤሪያ ቢኖርና እሱም ቦታ አፎርድ አድርጋችሁ መኖር የማትችሉ ከሆነ ድሃ ናችሁ። ኦፕሽን የላችሁ፣ አማራጭ የላችሁ። ምክንያቱም መኖር የምትችሉት እዚህና እዚህ ብቻ ነው።
ህይወታችሁ ላይ ኮንትሮል የላችሁም። ስለዚህ ህይወቱ ላይ ኮንትሮል የሌለው ሰው ድሃ ነው። ህይወቱ ላይ ኮንትሮል የሌለው ሰው ሌሎች ሰዎች ናቸው ኮንትሮል የሚያደርጉት። ሌሎች ሰዎች ኮንትሮል የሚያደርጉት ሰው የእነሱን ፈቃድ እየጠበቀ ስለሆነ የሚኖረው ሁሌም ድሃ ነው። ስለዚህ ድሃ አማራጭ የሌለው ሰው። ሌቨሬጅ ከሌላችሁ ማለት በቃ ሁሌ ተገኝታችሁ እናንተ ባለመኖራችሁ ምክንያት በቃ እዚህ ቦታ ካልተገኛችሁ ገንዘብ የማይከፈላችሁ ከሆነ እንዲህ ሳታደርጉ ገንዘብ የማይከፈላችሁ ከሆነ አሲዛችሁ የምትበደሩት ነገር ከሌላችሁ ወይ ደግሞ ይሄ ስኪል ስላለኝ ብሎ እናንተን ሰው አፈላልጎ ምናምን የሚያሰራችሁ ካልሆናችሁ የሆነ ሌቨሬጅ የምታደርጉት አለ አይደለ የምታስይዙት ሙያ ወይ ንብረት ወይ የሆነ ነገር ከሌላችሁ ድሃ ናችሁ። በቃ ዘሞመንት እናንተ ስትቆሙ ገንዘቡ ይቆማል። በቃ እናንተ ናችሁ የገንዘብ ማሽኑ። ኤቲኤም የምትሆኑት ራሳችሁ ናችሁ ማለት ነው። ማሽኑ ደግሞ ይሰበራል አይደል? ኤቲኤም እንኳን ይቆማል። አንዳንዴ የሆነ ነገር እኮ ይገጥመዋል፣ ይበላሻል። ማሽኑ ከተበላሸ ኤቲኤሙ ከተበላሸ ወይ እናንተ ከቆማችሁ ገንዘቡ ይቆማል ማለት ነው። ሶ በህይወታችሁ ምንም ኮንትሮል ከሌላችሁ እና ሌቨሬጅ የምታደርጉት ነገር ከሌላችሁ ድሃ ናችሁ። ይሄም ኦፕሽኖች አይሰጣችሁ። በጣም ብዙ ሰው የሚሳሳተው እዚህ ጋር ልክ ገንዘብ ሲያገኝ ብዙ ኦፕሽን የሚኖረው ይመስለዋል። ቅድም ብያቸዋለሁ። የጃኒተሩ $8 ሚሊዮን አካውንቱ ላይ ከሞተ በኋላ ነው ይዘው ሰውየው ጃኒተር ሆኖ የጽዳት ሰራተኛ ሆኖ ብዙ ዓመት ሰራ ኋላ ሲሞት አካውንቱ ቼክ ሲደረግ ባንኩላ ነው የደነገጠው። ይዘው $8 ሚሊዮን አካውንት ውስጥ አለ። ጃኒተር ነው ሰውየው፣ የጽዳት ሰራተኛ ነው። እና የፈለገ ያህል ገንዘብ ቢኖራችሁ ኦፕሽን አይሰጣችሁ። ገንዘብ ኦፕሽን አያመጣም፣ ተቃራኒ ነው የሚዘራው። በጣም በሚገርም ሁኔታ ኦፕሽን ነው ገንዘብ የሚፈጥረው። ኦፕሽን ሲኖርህ ገንዘብ ትሰራለህ፣ ታይም ሲኖርህ ገንዘብ ትሰራለህ። እና ከልጅነታችን በጣም ጎበዝ ተማሪ ሆነን በጣም ሃርድ ወርከር ሆነን በጣም ለፍተን አንድ የሆነ ጥሩ ስራ አግኝተን ጥሩ ኑሮ እንድንኖር ነው የተነገረን። ሶዛት ኮምፈርተብል እንድንሆን የለም። እና የህይወት ግብ እሱ አይደለም፣ ኮምፈርተብል መሆን አይደለም። ገንዘብ ላይ ማወቅ የነበረብን ነገር፣ መረዳት የነበረብን ነገር ገንዘብ ኦፕሽን አይሰጠንም፣ ኦፕሽኖች ናቸው ገንዘብን የሚሰጡን የሚለውን ነገር ነበረ። ይህንን ባለመረዳታችን ምክንያት ልጅ እያለን ጠንክረን መስራት፣ ሃርድ ወርኪንግ መሆን፣ በደንብ ማጥናት እንደዚህ አድርገን መጨረሻ ላይ የሆነ አይነት ኮምፈርተብል ስራ ኖሮን ኮምፈርተብል ሆነን እንድንኖር ነው ቤተሰቦቻችንም የነገሩን፣ ትምህርት ቤትም የተማርነው፣ እኛም የምንፈልገው አት ዘ ኤንድ ኦፍ ዘ ዴይ እሱን ነው። አላማው ግን ይኸውላችሁ ገንዘብ ላይ ማወቅ ያለባችሁ ኮምፈርተብል መሆን አይደለም። በመጨረሻ የምትፈልጉት ኮምፈርት አይደለም የሚያስፈልገን፣ ኮንትሮል ነው የሚያስፈልገን። ህይወታችሁ ላይ ኮንትሮል ሲኖራችሁ ኮምፈርት ይመጣል ቀስ ብሎ። ባይዘው ኮንትሮል ማድረግ ማለት ምን ማለት ነው? ለምሳሌ የምትፈልጉት ስራ ካልሆነ የምትሰሩት መልቀቅ በምትፈልጉበት ጊዜ መልቀቅ የምትችሉበት አቅም የለም። ዝም ብሎ ይሄ የድሃ አይነት ሜንታሊቲ አይደለም እላችሁ። ዝም ብሎ ምንም አይነት አቅም ሳይኖረው መልቀቂያ ደብዳቤ አስገብቶ በቃ እኔ አልተመቸኝም ምናምን የሚል ኢግኖራንት አይነት የስራ መልቀቂያ ማስገባት እንደሱ አይደለም እላችሁ። ኮምፈርተብል ሆናችሁ ምንም አይነት ህይወታችሁን አፌክት ሳያደርገው ችግር የለውም ለ6 ወር እንኳ ስራ ባላገኝ ተረጋግቼ ቀስ ብዬ የምፈልግበት አቅም አለኝ የምትሉበትን ነገር ዴቨሎፕ አድርጋችሁ ነው ለምሳሌ ስራ መልቀቂያ እንኳን ስታስገቡ የምታስገቡት ኮንትሮል ሲኖራችሁ ማለት ነው። ስለዚህ ኮንትሮል የሌለው ሰው ድሃ ነው ብለናል። ድሃ የሆነ ሰው ደግሞ ለኮንፈርቱ ነው የሚሰራው፣ ኮንፈርተብል ለመሆን ነው የሚሰራው ማለት ነው። ድህነትን አሁን ለምሳሌ በደንብ እድል ልስጣችሁና ከስታተስና ከስቴቢሊቲ ወይም ደግሞ ተኮፍሶ ተከብሮ ትልቅ ሰው ተብሎ ከመኖርና ስቴብል ሆኖ ከመኖር የትኛውን ትመርጣላችሁ? ስቴብል ሆኖ መኖር ነው መምረጥ ያለባችሁ። ስታተስ አይደለም የሚመረጥ። ምክንያቱም ስታተሱ ፌክ ሊሆን ይችላል። አፎርድ እስካላረጋችሁት ድረስ ያ ስታተስ ፌክ ነው። በ10 ሺህ ብር በ20 ሺህ ብር ደሞዝ የሆነ አይነት ስታተስ፣ የሆነ አይነት አለባበስ፣ የሆነ አይነት ስታይል ፈጥረ ሰዎች ጓደኞች ፊት በቃ እሱ እኮ ዘናጭ ነው፣ እሱ እኮ እንደዚህ ነው፣ እሱ እኮ ተብለህ ትኖር ትችላለህ። የሆነ አይነት ስም፣ የሆነ አይነት ስታተስ ቢልድ ልታደርግ ትችላለህ። ስቴቢሊቲ ግን የሚባለው 20 ሺህ ብር ይከፈልህ፣ ላይፍህን በ5 ሺህ ብር ጨርስ፣ አለቀ። እዛ ጋር 15 ሺህ ብር ሴቪንግ ይኖርሃል። ወይም ደግሞ 20 ሺህ ብር ይከፈልህ፣ በ10 ሺህ ብር ላይፍህን ጨርስ፣ 10 ሺህ ብር ሴቪንግ ይኖርሃል። በ10 ሺህ ብሩ ነፃ ሆነ ማሰብ ትጀምራለህ። ማለት ተረጋግተ ማሰብ ትጀምራለህ። ጊዜ ይኖርሃል ማለት ያደረጋችሁ ይመስላል። ከስታተስና አሁን ሁላችንም እድሜ ልክ ስንዋሽ ወይም ደግሞ ራሳችንን ስንዋሽ የኖርነውን ትልቁን ውሸት እነግራችኋለሁ። እሱም ምንድነው? ጠንክረ ስራ የሚለው ከልጅነታችሁ ቤተሰብ እንደዚህ ብሎ ነው የነገራችሁ። ትምህርት ቤት ጠንክሮ ስለመስራት ነው የተማራችሁት። ሶሳይቲው ያስተማራችሁ ጠንክሮ ስለመስራት ነው። አሁንም ለራሳችሁ የምትናገሩት ኢቭን በእንደዚህ አይነት ድህነት ውስጥ እንኳን እየኖራችሁ ጠንክረ ብቻ ስራ ሌላው ይቀየራል ብላችሁ የምትነግሩት። እና እስቲ አሁን ራሳችንን እንጠይቅ። አሁን ይሄ ውሸት ነው እያልኳችሁ አይደለም። ባይዘዌ ይሄ ኮምፕሊት አይደለም፣ ሙሉ መልስ አይደለም። ጠንክሮ መስራት በራሱ ስህተት አይደለም።
ወይም ደግሞ ጠንክሮ መስራት ወይም ቤተሰብም ሶሳይቲም ትምህርት ቤትም ጠንክረ ስራ ሲለን የነበረው ውሸት ነው ተሳስተዋል እያልኳቸው አይደለም። ኮምፕሊት አይደለም፣ ሙሉ አይደለም። ሀሳቡን ሙሉ ለሙሉ አልነገሩ አላገኙም። አንዳንዴ ውሸት ለማን ነው ገንዘብ የሚከፈለው በደንብ ብላችሁ ከጠየቃችሁኝ ቫሊዩ አድ ለሚያደርጉ ሰዎች ነው። ስለዚህ ሴንቴንሱን ስናሳጥረው ሀሳቡን ስናሳጥረው ገንዘብ የሚከፈለው ቫሊዩ አድ ለሚያደርጉ ሰዎች ነው እንጂ በጣም እየለፉ ለሚሰሩ ሰዎች አይደለም። ምን ቫሊዩ አድ ታደርጋላችሁ ነው። ድሃ ከሆንክ አድ ያደረግከው ቫሊዩ የለም ማለት ነው። በሌላ ቋንቋ ሰው የሚከፈለው ወይ ለጊዜው ነው ወይ አድ ለሚያደርገው ቫሊዩ ነው። ስለዚህ ለጊዜ እንዲከፈላችሁ ከሆነ የምትሰሩት በቀን ውስጥ 24 ሰዓት ነው ያለው። ስለዚህ ከ24 ሰዓት ውስጥ የሆነ ያህሉ ነው የምትሰሩት። 8 ሰዓት፣ 10 ሰዓት፣ 12 ሰዓት ኢቭን 24 ሰዓት እንኳ ብትሰሩ አይዲያል ኮንዲሽን ብናደርገው ባተኙ ባይደክማችሁ 24 ሰዓት እንኳ ብትሰሩ በቃ ሊከፈላችሁ የሚችለው የ24 ሰዓት ሂሳብ ነው። ስለዚህ ደሞዝ ሀብታም አያደርጋችሁም የሚባለው ለምን መሰላችሁ? ደሞዝ በራሱ መጥፎ ሆኖ አይደለም፣ ግን ሲከፈላችሁ ከ24 ሰዓት በላይ ያለፈ ሊከፈላችሁ አይችልም። ከ24 ሰዓት በላይ ስለሌለን ማለት ነው። ቫሊዩ ግን ከሆነ አድ የምታደርጉት የሚከፈላችሁ ለ24 ሰዓት ሳይሆን አድ ላደረጋችሁት ቫሊዩ ነው። ፕሮባብሊ ያቺ ቫሊዩ የ3 ደቂቃ ቫሊዩ ልትሆን ትችላለች፣ የ1 ሰዓት ቫሊዩ ልትሆን ትችላለች። ዳዝም ማተር። ይሄ የቅድሙን የጽዳት ሰራተኛውን ሰውዬ ታሪክ ድጋሚ ላንሳላችሁ። ይሄ የጽዳት ሰራተኛው ሮናልድ ሮድ ይባላል። እሱ እንግዲህ ጽዳት ነው የሚሰራው ከሌላ ሰው የተለየ በጣም እንግዲህ አሁን ጽዳት ማጽዳት ማናችንም እኔም አንተም አንቺም ኤኒባዲ ሊሰራ የሚችለው ነገር ይመስለኛል። ጽዳት እየሰራ አብረው ጓደኞቹ ጽዳት የሚሰሩ በጣም ብዙ ሰዎች ባሉበት ሁኔታ እሱ ብቻውን ሀብታም ሆነ። ለምን ሀብታም ሆነ? ከነሱ የተለየ ከ24 ሰዓት በላይ እያጸዳ አይደለም፣ ግን ገንዘቡን ያስቀምጥና እንደነገርኳችሁ ፋንሲ የሆነ ኑሮ አይኖርም፣ የተለየ አይነት ወጪ የለበትም። ጓደኞቹ በቃ ጃኒተር ነኝ የጽዳት ሰራተኛ ነኝ ይሄ ነው ኑሮ ብለው አክሰፕት አድርገው እየኖሩ ነው። እሱ ግን አይ ብሎ ካለበት ከሚያገኘው ደሞዝ ዝቅ ያለ ኑሮ ለመኖር እየጣረ ያችን የሚያገኛትን ገንዘብ ያጠራቅምና ስቶክ ይገዛበታል። የሆነ አይነት ስቶክ ለምሳሌ የአፕል ስቶክ የምናምን ስቶክ እየገዛ ከዛ ኮምፓውንድ ኢፌክት አለ አይደለ? ለምሳሌ $100 ስቶክ ትገዛላችሁ። $100 የሆነች ነገር $115 $120 ነገር ሲደርስ እዛው የ120 ደግሞ እዛው ኮምፓውንድ እንዲሆን እዛው ታስቀምጡታላችሁ። እሱንም እንደገና እያለ እያሳደገ ይመጣል። ከዚህ ጋር እሱ የተወሰነ ገንዘብ አድ እያደረገ ይሄዳል። በዚህ በኩል ደግሞ ስቶኩ የሚያተርፈው ትርፍ እንደገና እዛው ላይ እየተጨመረ ትርፉን ዲቪደንዱን ሳይወስድ እየተጨማመረ እያደገ ይሄዳል እና በህይወቱ መጨረሻ በእርግጥ ሰውየው በድህነትም ቢኖር ባይሳካለትም ገንዘቡን ባይጠቀመውም ግን $8 ሚሊዮን አካባቢ አጠራቅሞ ነበረ። ስለዚህ ቫሊዩ ነው የሚከፍላችሁ እንጂ ለታይማችሁ ብቻ የሚከፈላችሁ ከሆነ በድህነት ነው የምትቀሩት እያልኳችሁ ነው። ይሄንን በሌላ በቀላል ኤግዛምፕል ላሳያችሁ። ለምሳሌ መንገድ ላይ ሃይላንድ የሚሸጥ ሰው ነው እንበል። መንገድ ላይ ሃይላንድ እየሸጣችሁ ነው። ሰዎች ለዚህ ሃይላንድ የሆነ ብር ይከፍሏቸዋል። ለምሳሌ 20-30 ብር ያወጣሉ አንድ ሃይላንድ እንበል። ከዛ በቀን 10 ሃይላንድ ትሸጣላችሁ። በ30 ብር ሂሳብ 300 ብር በቀን ትሰራላችሁ ማለት ነው። ይህን በ30 ስናባዛው ወደ 9,000 ብር ትሰራላችሁ በወር። ስለዚህ በወር 9,000 ብር ወርዝ የሚያደርግ ቢዝነስ አላችሁ። እንግዲህ ከዚህ ውስጥ ፕሮፊትና እንትኑን ከፋፍሉት። ፕሮፊትና ይሄ ግሮሱን ምናምን ሂሳቡን ስሩት እናንተ። አሁን በወር 9,000 ብር ወርዝ የሚያደርግ ቢዝነስ አላችሁ። በቀን ውስጥ 8 ሰዓት ነው የምትሰሩት እንበልና በቀን ውስጥ 8 ሰዓት የምትሰሩ ከሆነ በቀን ውስጥ 10 ሃይላንድ ከሆነ የምትሸጡት 9,000 ብር ነው። ስለዚህ ያላችሁ አማራጭ ምንድን ነው? ኮንቲኒየስሊ 10 ሃይላንዳችሁን እየሸጣችሁ እድሜ ልክ መኖር። ይሄ አንደኛው ኦፕሽን ነው። በዚህ ኦፕሽን 9,000 ብር እያገኛችሁ ስትሄዱ ኢንፍሌሽን እየጨመረ ይመጣና የቤት ኪራይ 2,000 ብር ትከራዩ ከነበረ 5,000 ብር እያለ እያለፋችሁ ይሄዳል። 9,000 ብራችሁ ከኑሮ ስታንዳርዳችሁ በታች ትሆናለች ማለት ነው። ሁለተኛው ኦፕሽን እቺን 9,000 ብር ከስታንዳርዳችን በታች ትንሽዬ ጊዜ ኖረን አንድ ቫሊዩ አድ ማድረግ መቻል። ለምሳሌ በ2,000 ብር ቤት ትከራዩ ከነበረ እና የሚቀራችሁ የሚተርፋችሁ 1,000 ብር ወይ 2,000 ብር የሚኖራችሁ ከሆነ እሱን 1,000 እና 2,000 ብር የተወሰነ ሴቭ አድርጋችሁ አዲሽናል ሃይላንድ መግዛት። ከዛ እናንተ በምትሸጡበት ሴታፕ አንድ ለምሳሌ ምንም ስራ የሌለው ሰው ፈልጋችሁ 3,000 ብር በወር እየከፈላችሁት የእናንተን ሃይላንድ እንዲሸጥላችሁ ማድረግ። ምን ቫሊዩ አድ አደረጋችሁ እዚህ ውስጥ? ውሃ መግዛት አይችልም ይሄ ሰውዬ። የ3,000 ብር ደሞዝ የምትከፍሉት ሰውዬ ውሃ መግዛት አይችልም። ስለዚህ ውሃ ገዝታችሁ ትሰጡታላችሁ። ቫሊዩ አድ አደረጋችሁ ማለት ነው። ከዛ ይሄ ሰውዬ ሽጦ የሚያመጣው ገንዘብ ለእናንተ ነው ገቢ የሚሆነው። በወር 9,000 ታገኙ ከነበረ ሜይ ቢ 12,000
11,000 እያለ እየጨመረ ይሄዳል። ቫልዩ ታይማችሁን ስለማትገዙበት፣ ኮንትሮል ስለማትገዙበት፣ እነዚህ ነገሮች ሉዝ ስላደረጋችሁ ነው። አንዳንድ እውነታዎች በጣም አንኮምፈርተብል ናቸው እና ስነግራችሁ አንኮምፈርተብል ሊያደርጋችሁ እንደሚችል አስባለሁ፣ ግን ምንም ማድረግ አይቻልም። በቃ የምትሰሙኝ ከሆነ ፍርጥ አድርጌ ነው እውነቱን የምነግራችሁ። ጠንክሮ መስራት በጣም ሪስፔክተብል ነገር ነው። ቅድም ብያችኋለሁ። ጠንክሮ መስራት በራሱ ስህተት አይደለም፣ ግን ሙሉ እውነት አይደለም የተነገረን። ጠንክሮ መስራት ብቻውን የትም አያደርሰን። ቫሊዩ አድ ማድረግ መቻል አለብን። ጠንክረን ከመስራት ጋር ቫሊዩ አድ ማድረግ አለብን። ጠንክሮ መስራት በጣም ሪስፔክተብል እንኳ ቢሆን ግን ትራፕ ነው ማለት ትታሰራላችሁ፣ የሆነ ቦታ ላይ ትታሰራላችሁ እና ሜይ ቢ በቃ ሪስፔክት የሚደረግ አይነት ያለ የተከበረ ትራፕ ልንለው እንችላለን። የተከበረ ማነቆ ልንለው እንችላለን። ተከብረ ታንቀ ትኖራለህ እድሜ ልክህን። ለምሳሌ ባንክ ከሆነ የምትሰራው በቃ በዛች የባንክ ደሞዝ እድሜ ልክህን የባንክ ሰራተኛ እንደሚሰራው ሆነ እድሜ ልክህን ትጨርሳለህ። በከረባት ታንቀ ማለት ነው። በቃ እድሜ ልክህን ተከብረህ ወይ የሆነ አይነት የተከበረ ስራ ከሆነ የምትሰራውና ያ ገንዘብ ፍሪደሙን የማይሰጥህ ከሆነ ከሰጠህ፣ ለምሳሌ ባንክ እየሰራህ ኮምፈርተብል ከሆንክ፣ ታይምህን ካገኘህ፣ ሌቨሬጅ ካለ፣ የምታደርገውን ነገር ማድረግ የምትችል ከሆነ if that makes you comfortable እና ህይወትህን ሙሉ የሚያደርግልህ ከሆነ እኔ ሁሉም ሰው ቢዝነስ መስራት አለበት፣ ሁሉም ሰው ሀብታም መሆን አለበት ብዬ አላምንም። ቢዝነስ መስራት ያለባቸው ወይም ሀብታም ለመሆን ፈቃደኞች መሆን ያለባቸው ሰዎች ምን አይነት ሰዎች ናቸው? በእኔ እምነት ቀጥታ አስፋልት የተመቻቸ ቆንጆ የተነጠፈ አስፋልት እያለ በቀኝ በኩል ታጥፈው ጫካ ውስጥ ለመግባት ፈቃደኛ የሆኑ ሰዎች፣ ይሄ የሚጥሻ አለ አይደል እጃችሁን ምናምን የሚቆራርጥ አይነት እንደዚህ አይነት ነገር ውስጥ ለመግባት ፈቃደኛ የሆኑ ሰዎች ናቸው ቢዝነስ መስራት ያለባቸው። አለዛ ኢትስ አ ትራፕ። በቃ ህይወታችሁ ሚዝረብል ነው የሚሆነው፣ አይሆንም። እና ኮምፈርተብል የሚያደርጋችሁ ኢንቫይሮንመንት ካገኛችሁና ላይፋችሁን በደስታ መኖር ከቻላችሁ ኢንጆይ ኢት። እናንተ እንዳረብሻችሁ እና ብዙ ጊዜ ያልተነገረን አንኮምፈርተብል የሚያደርገን እውነታ ምንድን ነው? ሃርድ ወርክ ብቻውን አይከፍላችሁም። ምን ያህል ደከማችሁ ተብሎ አይከፈላችሁም። ባይዘ ደሞዝ ራሱ ሲከፈላችሁ በዚህ ወር በጣም እንትና ደክሞታል እና ለእሱ ትንሽ እንደዚህ እንጨምርለት ብሎ የሚከፍል መስሪያ ቤት የለም። ምናልባት ምን ያህል ቫሊዩ አድ ያደርጋል ብሎ የሚከፍላችሁ መስሪያ ቤት ግን አለ። ወይ ደግሞ ምን ያህል ሬር ስኪል አላቸው ብሎ የሚከፍላችሁ መስሪያ ቤት ሞልቷል እንጂ ምን ያህል ደክሞታል፣ ምን ያህል ነው የለፋው፣ ምን ያህል ደክሞታል፣ ምን ያህል ነው የሰራው ተብሎ አይከፈላችሁ። ይሄ ኮምፈርተብል ላይ ያደርገን ይችላል፣ ግን እውነታው ይሄ ነው። ስለዚህ ሁለት ሃርድ ወርከሮችን በጣም ጠንክረው የሚሰሩ ሁለት ሰዎችን ኮምፔር እናድርግ። አንደኛው ጠንክሮ ይሰራል፣ በወር ደሞዙን ይቀበላል፣ ይገባል፣ ይተኛል፣ ኮምፈርተብል ላይፍ ብሎ የሚያስበውን ይኖራል። ሁለተኛው ጠንክሮ ይሰራል፣ ከዛ የሚያገኘውን የራሱን ቢዝነስ ነው የሚሰራው ብለን እናስብ እናደርግና እቺ የሚያገኛትን ገንዘብ ሴቭ ያደርግና ደጋሚ ደግሞ ስራው ላይ ኢንቨስት ያደርጋታል። ቫሊዩ አድ እያደረገ ይሄዳል። ከዛ ከዓመት በኋላ የዚህ ሰውዬ ደሞዝ ለምሳሌ 10,000 ከሆነ በየወሩ የሚያገኙት ባለ 10,000 ብር ደሞዝተኛው ከ10,000 ብሩ ላይ 5,000 ብር ለቤት ኪራይ ይከፍላል፣ 5,000 ብር ለአስቤዛና ለትራንስፖርት ይችላል። በየወሩ 10,000 ብሩን እየጠበቀ ነው የሚኖረው። የ10,000 ብሩ እዚህ ጋር ቢዝነስ እየሰራ ያለው ሰውዬ ግን ለቤት ኪራይና ለአስቤዛ 5,000 ብር ያወጣል ቶታሊ። ከዚህኛው ሰውዬ ሲነጻጸር ወረድ ያለ ኑሮ ነው የሚኖረው፣ ግን 5,000 ብሩን ድጋሚ ወደ ቢዝነሱ ኢንቨስት ያደርጋል። በየወሩ 5,000 ብር ወደ ቢዝነሱ ተጨማሪ ይገባል። በአመቱ መጨረሻ ላይ የደሞዝ ጭማሪ ተብሎ እድገት ሲደረግላቸው ባለ 10,000 ብር ደሞዝተኛው 15,000 ብር ሲገባ ባለ 10,000 ብሩ የቢዝነስ ሰው ፕሮባብሊ 20-30,000 ብር በወር ሜክ ማድረግ ጀምሯል። ከነዚህ ከሁለቱ ሰዎች ማን ሞር ኮንትሮል አለው ብላችሁ ታስባላችሁ? ማን ሞር ታይም ያገኛል ብላችሁ ታስባላችሁ? አሁንም 15,000 ብር ደሞዙ ሲገባ ይሄ ሰውዬ ቤት ይቀይራል። ድጋሚ ሌላ አዲስ ቤት ትንሽ ጨመር ያለ 15,000 ብር ወይ ደግሞ 15,000 ብር ስለሚከፈለው 7,000 ብር የሚከፈልበት አይነት የቤት ኪራይ ይከራይና 7,000 ብሩን ደግሞ አስቤዛውንና ትራንስፖርቱን ይችላል። ኮምፈርተብል ሆኖ ይኖራል። ትናንትና ሃይገር ባስ ከሆነ የሚጠቀመው አሁን ታክሲ መጠቀም ይጀምራል። ትናንትና በታክሲ ከሆነ የሚሄደው አሁን በራይድ መሄድ ይጀምራል። ይሄ ሰውዬ ላይፍ ስታይሉን ነው አፕግሬድ እያደረገ የሚሄደው። ይሄ ሰውዬ ግን ቫሊዩን ነው አፕግሬድ እያደረገ የሚሄደው። ምናልባት በወር ከሚያገኛት 5,000 ብር ውስጥ ወይ 10,000 ብር ትርፍ ውስጥ 1,000 ብሯን ለራሱ ኢንቨስት ያደርጋል። መጽሐፍ ይገዛበታል፣ ያነባል፣ ራሱን የሚያስተምራቸው ኮርሶች፣ ትምህርቶች ምናምን ካሉ ይገዛል፣ ይማራል፣ ራሱን አፕግሬድ ያደርጋል። ዛት ነገ ለሚሰራው ስራ የተሻለ ስኪል፣ የተሻለ ችሎታ፣ የተሻለ እውቀት ይዞ ይገኛል።